እንግዲህ የማሳያችሁ ወደ ህዋዊ አካዳሚ እንዴት አድርጋችሁ ሬጂስተር አድርጋችሁ እንደምትገቡ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ቪዲዮውን ሰብስክራይብ፣ ላይክ እያደረጋችሁ እስከ ፍጻሜ አብራችሁ ቆዩ። እሺ አሁን በቃ እንደ አዲስ ነው የምገባ ማለት ነው። እዚህ ጋር ሊንኩን ተጭናችሁ ስትገቡ ሎጊን የሚል በተን እዚህ ጋር ይመጣላችኋል ማለት ነው። ሊንኩን ዲስክሪፕሽን ጋር አስቀምጥላችኋለሁ። ስለዚህ አሁን ሎጊን ብዬ እገባለሁ። ዜን ሎጊን ብዬ ስገባ እዚህ ሬጂስተር የሚል ይመጣልኛ ማለት ነው። ሬጂስተር ላይ ዜን ሬጂስተር ባይ ሬጂስተር ዊዝ ፎን ነምበር ኤንድ ሬጂስተር ዊዝ ኢሜይል። ሬጂስተር ዊዝ ኢሜይል ብታደርጉት ሞር ይመረጣል ማለት ነው። ዜን ካንትሪ ትመርጣላችሁ ማለት ነው። የራሳችሁን እኛ ኢትዮጵያ ስለሆነ እናደርጋለን። ከዛ ኢሜይላችንን እንሞላለን ማለት ነው። ከዛ ጌት ኮድ ስትሉት ኮድ ወደ ኢሜይላችሁ ይልክላችኋል። ያንን ኮድ ቶሎ ብላችሁ ሲመጣችሁ ትሞላላችሁ ማለት ነው። ስለዚህ ጌት ኮድ ስለው እዚህ ጋር የሚታያችሁ ምስል ይሄንን ብሬድ ታደርጉታላችሁ። ወስዳችሁ እዚህ ጋር ከዚህኛው ጋራ ብሬድ ስናደርገው ፓስ ያደርጋል ማለት ነው። ስለዚህ ኮዱን ወደዛኛው ኢሜይል ልኩልናል። ከዛ ሄጄ ኮፒ ፔስት አድርጌ ማምጣት እችላለሁ ማለት ነው። እዚህ ጋር ልኩልኛል። ይሄኛው ኮድ ነው ማለት ነው። ፓስዋርድ የእናንተ ፓስዋርድ ታስቀምጣላችሁ። ሪሲታችሁን ታስገባላችሁ ማለት ነው። ከዛ ስንጨርስ ሬጂስተር እናደርጋለን ማለት ነው። አግሪ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ጌት ኮድ ስትሉት በኤስኤምኤስ ወደ ስልካችሁ ኮድ ይልክላችኋል። ከዛ ሄዳችሁ ትሞላላችሁ ማለት ነው። ሶሪ እኔ አጋጣሚ ሌላ ስልክ ስለያዝኩ አሁን ሌላ ስልክ ሞላለሁ ማለት ነው። ስለዚህ ልኮልኛል። ኦኬ እለዋለሁ ማለት ነው። ስለዚህ ይሄንን እዚህ መልክ ይመጣል ማለት ነው። ፕራይቬሲ አግሪመንት አለው ፖሊሲ አለው። የነሱ ፖሊሲ አግሪ እያደረጋችሁ ተርፋላችሁ ማለት ነው። እዚያ አግሪ ኤንድ ኮንቲኒው። አሁን በቃ በትክክል የህዋዊ አካውንት ከፍታችኋል ማለት ነው። እነዚህ ፖሊሲዎች አግሪ ብላችሁ ፓስ ታደርጋላችሁ። ኤንድ ሰክሰስፉሊ ብሎናል። ስለዚህ እዚህ ጋር ስመጣ አካውንት ክሬት አድርጌያለሁ ማለት ነው። ከዚህ በኋላ ዩዘር ሴንተር ኢሜል ጋር እንገባና እነዚህ ማይ ኮርስ፣ ማይ ክላስ፣ ማይ ኮምፒቲሽን፣ ማይ ኢንፎርሜሽን እዚህ ጋር ደግሞ የሆነ አፕሮቭ ስናደርግ ኖቲፊኬሽን የሚደርስበት
በተን ነው። እዚህ ጋር ቮቸር አፕላይ ማድረግ ስንፈልግ ትምህርቱን ከጨረስን በኋላ እዚህ ጋር ገብተን ቮቸር አፕላይ እናደርጋለን። አሁን የምናየው ግን ከዚህ እንወጣና ማይ ኢንፎርሜሽን የሚላለን እዚህ ጋር እንገባለን ማለት ነው። ስለዚህ አሶሺየት ስናደርግ ኢንስትራክተር ኦር ስቱደንት ነው። ስለዚህ እኛ ተማሪ ስለሆን አስ ስቱደንት ነው አሶሺየት የምናደርግ ማለት ነው። ከዚህ በኋላ እዚህ ጋር የሚጠይቁ ነገሮች አሉ። ለምሳሌ ስም፣ ላስት ኔም፣ ፈርስት ኔም፣ ፉል ኔም ባይ ዲፎልት ያስገባዋል። እኛ ለምሳሌ እኔ ፈርስት ኔም ጋር የራሴን ስም አስገባለሁ። ላስት ኔም የአባት ስም ማለት ነው። ጀንደር ይጠይቃል። ያው ጀንደር ሲሌክት እናደርጋለን ማለት ነው። ኢሜል ቅድም ያስገባችሁትን ኢሜል እዚህ ጋር ታስገባላችሁ ማለት ነው። ያው እዚህ ጋር ፉል የሚለው ባይ ዲፎልት አስገባ ማለት ነው። ፉል ነምበር ካንትሪ ኮዱ ኢት ብላችሁ ሰርች ታደርጉ ኢትዮጵያ የሚለው ይመጣል። ከዛ በኋላ የራሳችሁን ስልክ እዚህ ጋር ታስገባላችሁ። ይሄኛውን ኢሜል ኮፒ ታደርጉና እዚህ ጋር ፔስት ካደረጋችሁ በኋላ ሴንድ ኮድ የሚል ስትልኩለት ይልክላችኋል። ያው ትልኩልኛል። ይሄን ኮፒ አድርጌ እሄዳለሁ ማለት ነው። እዚህ ጋር ኮፒ ያደረኩትን ፔስት አደረኩ። ዜን ምንድን ነው የምናደርገው ከዚህ በኋላ ከዚህ ዝቅ ስትሉ ካንትሪ የራሳችን ሀገር ያስመረጠናል። ሰርች እናደርገው ኢትዮጵያ የሚለውን ከዚህ ጋር ተጭነን እንገባለን ማለት ነው። ዜን አካዳሚ እናንተ ያላችሁበትን ባችለር ናችሁ፣ ማስተር ዲግሪ ናችሁ፣ ዶክተሬት ዲግሪ ናችሁ ከዚህ ትመርጣላችሁ። ምን እመርጣለሁ? ኢንሮልመንት ትምህርት ቤት እዚህ ዩኒቨርሲቲ የገባችሁበት ዓመተ ምሕረቱና ቀኑ ወሩ እሱን ትመርጣላችሁ ማለት ነው። በዚህ ነው ለምሳሌ እኛ የገባን። ከዛ ይሄን ፕላስ ምልክቱን ክሊክ አድርጋችሁ ስትገቡ ማይ አካዳሚ የተባሉበትን ዩኒቨርሲቲ ያስመርጣችኋል ማለት ነው። ስለዚህ እዚህ ጋር ለምሳሌ እኛ ጎንደር ዩኒቨርሲቲ ነው ያለሁት። እዚህ ጋር ከሌለ ኔክስት ፔጅ ክሊክ ሳደርግ ይመጣልኛል ማለት ነው። እዚህ ጋር ግን ከሌለ ኔክስት ፔጅ ክሊክ አደርጋለሁ ማለት ነው። እዚህ ጋር የለ ኔክስት እያልኩ እሄዳለሁ። ኦኬ አለፈለሁ ማለት ነው። ኦኬ ዩኒቨርሲቲ ኦፍ ጎንደር እዚህ ጋር ክሊክ አድርጌ ይሄንን እገባለሁ። ሴቭ ከዛ በኋላ ክላስ የሚለው ጋር የእናንተ ስምና የአባታችሁን ስም ትጽፋላችሁ ማለት ነው። ግራጁዌሽን ይር የምትመረቁበትን ከዩኒቨርሲቲ የምትመረቁበት አመት ታስገባላችሁ ማለት ነው። ስለዚህ ሜጀራችሁ ዩኒቨርሲቲ ውስጥ የምትወስዱት ምንድን ነው የምትማሩበት ዲፓርትመንት ማለት ነው። ለምሳሌ ኤሌክትሪካል ከሆነ ኤሌክትሪካል ኢንጂነሪንግ፣ ኮምፒውተር ሳይንስ ከሆነ ኮምፒውተር ሳይንስ፣ ኮምፒውተር ኢንጂነሪንግ ከሆነ እዚህ ጋር ትሞላላችሁ ማለት ነው። አይዳችሁ ታስገባላችሁ እዚህ ጋር ዜሮ ምናምን ብላችሁ የራሳችሁን አይዲ የግቢያችሁን አይዲ ዩኒቨርሲቲ ውስጥ የሚሰጣችሁን አይዲ እዚህ ጋር ትስገባላችሁ ማለት ነው። ዜን ይሄኛው ባይ ዲፎልት አግሪ ብሎታል። ካልሆነ ግን አግሪ ብላችሁ ሴቭ ታደርጋላችሁ ማለት ነው። ስለዚህ your application will be submitted to አድሚኒስተር አበቅለሽ ጌታው። ይሄ
ዳይሬክተሩ ማለት ነው የዩኒቨርሲቲው አድሚን ማለት ነው ኦኬ ትሉና ትገባላችሁ። ስለዚህ ኦፕሬሽን ሰክሰስ ብሎናል። ከዚህ በኋላ አፕሮቫል ነው የሚጠይቀን ማለት ነው። አፕሮቭ ስትደረጉ ይሄ ፔንዲንግ የሚለው አፕሮቭ ትደረጋላችሁ ማለት ነው። ለዛሬ ይህንን ይዤላችሁ መጥቻለሁ። ኔክስት ደግሞ አሁን 25-26 የህዋዊ ኮምፒቲሽን እንዴት ሬጂስተር አድርጋችሁ እንደምትገቡና እንዴት ነው ለርኒንግ ሪሶርሱ ጋር እንዴት እንደምትገቡ ይዤላችሁ እመጣለሁ ማለት ነው። ይህንን ቪዲዮ ከወደዳችሁት ለሌሎችም እንዲደርስ በተለይ ለዩኒቨርሲቲ ተማሪዎች ሼር አድርጉላቸው። በቃ ማለት በጣም ጠቅማችሁ በጣም ጠቃሚ ነገር እንደሆነ ማለት ሌሎችን መጠየቅ ትችላላችሁ። ከዚህ በፊት ከዚህ ከህዋዊ አካዳሚ ሰርቲፋይድ ሆናችሁ ብትወጡ ዩኒቨርሲቲ ውስጥ እዛችሁት ከምትወጡ ዲግሪ በላይ ለስራ እንደሚያግዛችሁ እርግጠኛ ነኝ። ሌሎችን መጠየቅ ትችላላችሁ። ከእናንተ ከፍ ያሉትን ተመርቀው ወጡትን ብትጠይቁ በጣም ነሰሰሪ እንደሆነ ይነግሯችኋል ማለት ነው። አመሰግናለሁ።